የት ነው ይሄን አስደግም የሰጣው? ጎጃም ጎጃሜት ዲማ ጊዮርጊስ በገዛ ብሩ ሄዶ አስደግሞ ራሱን አጣው። የገዛ እህቱን አጣው። ማን ነው ይሄንን ያሰራው? ጎጃም ምድር ላይ ዲማ ጊዮርጊስ ላይ የተደገመ ድግምት በጌታ በኢየሱስ ስም አፈርሳለሁ። ጎጃምና በዙሪያ ያሉ ዲማ ጊዮርጊስ ላይ ያሉ ደብተራዎችን፣ መተተኛዎችን፣ ባላውሊያዎችን፣ ጠንቋዮችን፣ አስማተኞችን በጌታዬ በናዝሬቱ በኢየሱስ ስም ከለባትኩኝ። 28 ቀን ጦር ኃይሎች ሆስፒታል የሬሳ ሳጥን ተገዝቶል ይመጣል እያሉ ተነስ ከዛ ጋር ልጸልይ ሲሄድ የጌታ መንፈስ እንዳትነካው ጣቱ ላይ የተደገመበት ቀለበት አለ። እጁ ላይ ያወጣዋል። ሄጄ ከእጁ ላይ ሳየው ቀለበት አለ። የት ነው ያዝከው? ተቃጠልኩ። ይሄ እኮ ድግምቱ ግለጥ አይነን ምድሬ ምንድን ነው ይሄ? ሌላስ ይሰጣል እኮ እንዳይሰጥ ነው። እንዳይሰጥ ጸጋለው። የት ነው ይሄን አስደግም የሰጣው? ጎጃሜት ዲማ ጊዮርጊስ እሱ አዲስ አበባ ነው። ከእጁ በልቶ ነው የበላው። እንዳይባረክ እንዳይሰራ ማን ያሰራበት? በገዛ ብሩ ሄዶ አስደግሞ ራሱን አጣው። የገዛ እህቱን አጣው። ማን ነው ይሄንን ያሰራው? ፍጹም ያሰራው። ያልሄደበት የለም። የት ነው የኔ መጨረሻ? እዚህ ነው መጨረሻው። ሽባ የሆነው በስሙ ሄደ ያስደግሙት። በስሙ ላይ 2008 ላይ ሞቶ ደም አስተፋን። ይህ ሰው በእኔ ኃይል አልሆነም። በምጠራው ስም 2 ዓመት እንዳይጸልይ ያደረገው አሰር ነው። ቀለበት ሆኖ አምቶ ሰጠው። ግን ድግምት ዛሬ ጎጃም ምድር ላይ ዲማ ጊዮርጊስ ላይ የተደገመ ድግምት በጌታ በኢየሱስ ስም አፈርሳለሁ። በጌታ በኢየሱስ ስም አፈርሳለሁ። ጎጃምና በዙሪያ ያሉ ዲማ ጊዮርጊስ ላይ ያሉ ደብተራዎችን፣ መተተኛዎችን፣ ባላውሊያዎችን፣ ጠንቋዮችን፣ አስማተኞችን በጌታዬ በናዝሬቱ በኢየሱስ ስም ከለባትኩኝ። 28 ቀን ጦር ኃይሎች ሆስፒታል የሬሳ ሳጥን ተገዝቶል ይመጣል እያሉ የሬሳ ሳጥን ተገዝቶ ይመጣል እያሉ እየጠበቁ ነበር። አቤት አባቴ በንፈስ ኢየሱስ ስምህ ይፈታል። ስምህ ነፃ ያወጣል። ስምህ ቀንበር ይሰብራል። አታቻታላባያ ስምህ የሞት ምዕራፍ ያሽራል። ፓጂላ ኮስታ ካባያ አባቴ የሬሳ ሳጥን ገዝተው እየጠበቁ ነበራል። የሬሳ ሳጥን ገዝተው ሞቶ ይመጣል እያሉ ያው ጌታ ምስክሬ ይኸውልህ የሬሳ ሳጥን እንዲጠብቃቸው። አረ ሃሌሉያ! ይኸው ሬሳ ሳጥኑን አስቀምጦ በሕይወት ያመላልሳቸዋል፣ በክብር ያመላልሳቸዋል፣ በሞገስ ያመላልሳቸዋል። የሬሳ ሳጥን እየጠበቀ ያለስ ይሄን እንዳገኝ ስፍራውን እንዳገኝ ይኸውልህ አባዬ አውቀህ የመጣ እንዳይመስል። አንዳንዶቻችሁ መንፈስ እየመራ ነው የመጣው። ቀና በል። ያው ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል። በታላቅ ድምፅ ለቃችሁት። ጎጃም ላይ ተደገመ ድግምት፣ ዲማ ጊዮርጊስ ላይ ተደገመ ድግምት በጌታ በኢየሱስ ስም ከስፍራ ነቅያለሁ፣ ከቦታ ነቅያለሁ። በታላቅ ድምፅ ለቀህ ውጣ፣ ሂድ በጌታ በኢየሱስ in Jesus name. Katalabas. Thank you Holy Spirit. Shabarosefe. አይዞ
አይዞ አይዞ አቤት አባቴ መንፈስ ኢየሱስ ስምህ ያድናል፣ ስምህ ይታደጋል፣ ስምህ ነፃ ያወጣል፣ ስምህ ይፈታል ይፈታል። ሃሌሉያ! አረ ጉባኤው እንዳለ አመስግኑልኝ። አንዴ ተነሳችሁ፣ ሁላችሁም ተነሳችሁ አመስግኑልኝ። በምን ራሴን ልቆጣጠር? የእግዚአብሔር ሰው ምን ብዬ ልናገር? እኔ ዛሬ ነው የተወለድኩት። በእውነት ነው የምላችሁ፣ አመስግኑልኝ ጌታ ኢየሱስ። እናቴ 8 ልጆች ወልዳለች። እኔ ተንከራትቼ ነው ያደግኩት። በእውነት ነው የምላችሁ፣ ያላየሁት ህይወት የለም። ዛሬ ግን እናንተ ፊት ያቆመኝ ጌታ ስሙ ይባረክ። በእውነት ነው የምላችሁ። ትንፋሽን ያጠረው የሚገርም ደስታ ነው የተሰማኝ። ስጠማና ስመኝ የነበረው ነው። ምናልባት አላቅም፣ ብዙዎቻችሁ ምንኛ የታደላችሁ ናችሁ እዚህ ቅርብ ያላችሁት። እኔ ከአሸዋ ሜዳ ነው የምመጣው 3-4 ታክሲ ይዤ ማታ ሲሄድ 3 ሰዓት ምናምን እገባለሁ። ጌታ ሆይ ይህ ሰው ሳያገኘኝ እላለሁ። ምናልባት በእኔ ብቻ ቢያልቅ ራሱ ደስ ይላል፣ ግን ለምን ብዙዎቹ ሃሌሉያ እዚህ ጋር ቆሜ ሳወራ ድራማ ይምሰላችሁ። ይሄ የሚገርም ጸጋ ነው። ይህን ሰው በደንብ ያዙት። በእውነት ይህ ለትውልድ የተነሳ ሰው ጌታ እንዲህ ላይ ነበረ። ጉልበቱን ስነካው ምንኛ የወለደች እናት የተባረከች ነው ባለው ይለኛል ጌታ። የእግዚአብሔር ሰው የእውነት እጅ ላይ እኔ አላቅም፣ እንደዚህ እኔ ምን እንደሆነ አላቅም፣ ግን ጊፍት ነው በሚል ሰጥቶ ገዝቶ ነው የሰጠው። ፍጹም ማን ነው? ፍጹም አይናለም ይባላል። እውነት እነሱ ቤት ውስጥ ነው እኔ ተቀሰብኩት። በእውነት እጅ ላይ ነበር አይደል? የለም። አዎ እኔ እኮ ይሄን 2 ብር ማርጌ ነበር። ይሄን በገንዘብ ነው የገዛሁት። እሱን አይደል እኔ ያልኩ ጣት ላይ ነበር። አሁን እንደዚህ የለም። እሱ ስጦታ ነው የሰጠ። ስጦታ ጊፍት ነው የሰጡኝ። አዎ ጊፍት ነው የተሰጠኝ ዳኒ በጣም ስለምወድ ብሎ። አዎ እውነት ነው። አረ ጌታን አመስግኑልኝ። አረ እንዴት ብዬ ላመስግን አባዬ? እኔ ቃላት ያጥረኛል። እውነት እዚህ ላይ የተደገመ ድግምት ጤና እንዳይኖረ፣ ገንዘብ ንብረት እንዲበተን የእግዚአብሔር አንዲችን ብቻ ልናገር። ይሄን እየተናገርክ ይሄ እግሬ ማለት ነው በቃ እንደዚህ እንደተቆረጠ ሰው የመጀመሪያ ቸርችን ፈልጌ የመጣው ቀን ቲክቶክ ላይ ነው ያየው እና ዮሐንስ የሚባል ቅድም ልናገር ነበር ጎረቤት አንተን ነው የሚመስል ያሳደኩት ልጅ ነው። ለኔ ይሳሳል። ይሄ ወንድም ይሁን እንዴ ከየት ነው ያመጣህልኝ ስጋ ይሁን እንዴ ብዬ አንተን ፍለጋ መጥቼ ማለት ነው እንዲህ እየታመምኩ መሬት መርገጥ አቅቶኝ፣ ግን እዚህ ገብቼ ሲወጣ ይሄ እሱ ካልነካኝማ አልመሰክርም አልኩ። እንደው ይሄ በዚህ ምን ሆኜ እንደሆነ አላውቅም። አሁን ነገር ይቆማል የለም ይኸው እንደፈለኩ ኳስ ጫወት ማለት ነው። 3 ጊዜ ዋንጫ በልተናል በመከላከያ በኩል። በእውነት ነው የምላችሁ ኳስ እየተጫወኩ ምኑ ላይ እንደሆነ አላውቅም። አንድ አገልጋይ ዝም ብሎ ደውሎ ዳኒ አለኝ እግር ሲሰበር አየሁ አለኝ። እንደዚህ አላውቀውም። እዛ ማን የደወለልኝ ብዬ አንድ ወንድሜ ስጠይቅ ነብይ ተኬ ይባላል እሱ ነው ነገር አለኝ። ከዛ በቃ ይሄ ነገርማ እዚህ መፈታት አለበት እሄዳለሁ እዚህ ሰው ጋር በቃ መፍትሄ ይፈታል ብዬ መጣሁ። አላገኘኝም። ግን እዚህ ቁጭ ብዬ ማለት እዛች ጋር አልቅሼ ካሜራማኑ አጠገብ እዛው ጋር አልቅሼ እግሬን በእንባ አፈሩ እንደዚህ አነሳውና ካልሲ ውስጥ እንደዚህ ምናምን ብዬ ቤቱ ወጣሁ። ከዛ ቤት ገብቼ ማለት የለም ማታ በእውነት ነው የምነግራችሁ የለም እግሬ ላይ የለም። በጣም የሚያመኝ ማጫወት አቅቶኝ ማለት ነው 3 ቀን እንዲህ ቁጭ ብያለሁ።
መንቀሳቀስ አቅቶኝ ባለቤቴ ምስክር ናት። እግዚአብሔር ዘመንን ይባርክ። የሚወድህ ጌታ ፈታ። አሜን። የሚወድህ ጌታ ነፃ ወጣ። አሜን። እሱ ፈታ። አሜን። እሱ ነፃ ወጣ። አሜን። የማንም እጅ የለበት። እውነት ነው። የማንም ስራ የለበት። የማንም ብቃት የለበት። አሜን። ብቻውን ያደረገልህ ነው። አሜን። በአንተ መፈታት ደስ ብሎናል። አሜን። እንኳን ነፃ ወጣ። ድግምቱን ግን ወደ ደጋሚዎቹ መልሼዋለሁ። መተቱን ወደ መተተኞቹ መልሼዋለሁ። ይኸው እዛ ጎጃም ዲማ ጊዮርጊስ መልሼዋለሁ። ፓሪቫዶስ ታካባስ ከዚህ በኋላ በአንተ ህይወት ላይ ድግምትም መተትም ጥንቆላም ከዚህ በኋላ ላይሰራ። አሜን። ኢየሩሳሌም ሆይ ዙሪያሽን በሳት ቅጥር ውስጥሽን በክብር እሞላዋለሁ እንዳለ በጌታ በኢየሱስም ዙሪያን በሳት ቅጥር ቀጠርኩ። አሜን። ዙሪያን በሳት ቅጥር ቀጠርኩ። አሜን። ቀጠርኩኝ። አሜን። ከዚህ በኋላ ደጋሚ ፊት አይቆም፣ መተተኛ ፊት አይቆም፣ አስማተኛ ፊት አይቆም፣ መተተኛ ፊት አይቆም። ዛካታ ያባስ መንፈስና ኃይልን ይቀበል፣ ቅባትና ኃይልን ይቀበል፣ ጸጋን ይቀበል። በኢየሱስ ስም መንፈስ ያክኛው፣ ኃይል ያክኛው in Jesus name. Thank you, Holy Spirit.